የጌታ ጸጋና ሰላም ይብዛላችሁ ቅዱሳን ሁላችሁም በያላችሁበት የጌታ ጸጋና ሰላም ይብዛላችሁ። እንግዲህ ዛሬ በጀመርነው መሰረት ሁለተኛ ቆሮንቶስን አብረን የምናጠና ይሆናል ማለት ነው። ስለዚህ ሁላችንም ተረጋግተን በአንድ ጊዜ የሚሆን ነገር የለም እና ስለዚህ ሁላችንም ተረጋግተን ቃሉን አንድ በአንድ እግር በእግር እንድናድግበት ስለሚጠቅመን ለጥናት ስለሆነ እኔ ማስጠናው እዚህ ፕላትፎርም ላይ እያንዳንዳችን ባይብላችንን ይዘን ተረጋግተን በአንድ ቀን የሚሆን ምንም ነገር የለም፣ በሁለት ቀን የሚሆን ምንም ነገር የለም። ስለዚህ ስቴፕ ባይ ስቴፕ የምናድግበት ፕላትፎርም ስለሆነ እግዚአብሔርን ቃል እንደዛ ስቴፕ ባይ ስቴፕ በትዕግስት እንድትከታተሉ እመክራችኋለሁ። ተባረኩ። የእግዚአብሔር ቃል ምን ይላል? ቃሉ በሙላት ይኖርባችሁ። ስለዚህ ቃሉ በእኛ ውስጥ በሙላት እንዲኖርብን የታዘዝን ሰዎች ነን። ምን አለ ኤርሚያስ? ቃል ተገኝቷል፣ እኔም በልቼዋለሁ። ስለዚህም የሰራዊት ጌታ እግዚአብሔር ሆይ በስምህ ተጠርቻለሁና ቃል የልብ ደስታና ሐሴት ሆነልኝ አለ። ጳውሎስም ሲናገር ምን አለ? የመንፈስን ሰይፍ ያዙ እርሱም የእግዚአብሔር ሬማ ነው አለ። ስለዚህ የእግዚአብሔር ሬማ የሆነ ንግግር የጊዜው ቃል የእግዚአብሔር ቃል ለመንፈሳችን ሰይፍ ስለሆነ እጅግ አጥብቀን ልናጠናው ልንፈልገው ያስፈልጋል። መጽሐፍ ቅዱስ ሲናገር በእግዚአብሔር ቃል ፈልጉ አንብቡም መንፈሴን ሰብስባችኋልና ከእናንተ አንዳች የሚጠፋ የለም አለ። ጌታ ኢየሱስም ጋር ስንመጣ ከሰይጣን ጋር ፈተና ውስጥ በገባ ጊዜ የተናገረው እንዲህ ተብሎ ተጽፏል። ኢየሱስ ጌታ ነው። ስለዚህ ሰው በእንጀራ ብቻ ስለማይኖር በእንጀራ የሚኖረው ይህ ስጋዊ የሆነ ማንነታችሁ ነው። በእንጀራ የማይኖረው ማንነታችን ነፍሳችንና መንፈሳችን ነው። ስለዚህ የእግዚአብሔርን ቃል አብልጠን ልንመግባት ይገባል። መጽሐፍ ቅዱስ ሲናገር ነፍሳችሁን ማዳን የሚችለውን የእግዚአብሔርን ቃል በየዋህነት ተቀበሉ ይላል። ስለዚህ በየዋህነት በቅን ልብ የእግዚአብሔርን ቃል ስንቀበል ነፍሳችንን፣ ስሜታችንን፣ ፈቃዳችንን፣ እውቀታችንን ወይም አስተሳሰብ ክፍላችንን የእግዚአብሔር ቃል ይፈውሳል ማለት ነው። ስለዚህ መንፈስንና ነፍስን ጅማትንና ቅልጥምን ለሁለንተናችን የሚሆን አድሬስ የሚያደርግ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ሰይፍ የእግዚአብሔር ቃል ብቻ ስለሆነ በትዕግስት ቀስ እያለን እግር በእግር የምንማርበት ፕላትፎርም ነው። ለሌሎችም ሼር አድርጉልኝ። ሰብስክራይብም ያላደረጋችሁ ሰብስክራይብ አድርጉ። አገልግሎቱን በዚህ መደገፍ ትችላላችሁ። ስለዚህ ይህንን በዚህ ፕላትፎርም ላይ የምትመጡ የምታዩ ሁላችሁ በትዕግስት ቀስ እያለን አንድ በአንድ እግዚአብሔርን ቃል የምንማር ይሆናል። ስለዚህ ዛሬ ስንቀጥል ታሪካዊ ጥናትን እያጠናን ነበረ ስለ ሁለተኛ ቆሮንቶስ። ስለዚህ ዛሬም ታሪካዊ ጥናቱን ነው የምንቀጥለው ማለት ነው። ስለዚህ ምዕራፎችን ዳሰስ አድርገን ምዕራፎችን ላይ ያለውን ታሪካዊ ጥናት እናጠናለን ማለት ነው። ስለዚህ ምዕራፍ 1 እና ከምዕራፍ 2 ስንጀምር በጳውሎስ ሕይወት ላይ ጳውሎስ ቆሮንቶሳውያኖች ያሙት ነበረ። ምን ብለው ነው የሚያሙት? እመጣለሁ፣ እጎበኛቸዋለሁ፣ ወደ እናንተ መጥቼ አይን ላይን አያቸዋለሁ እያለ ነገር ግን እሱ አይመጣም ይቀራል እያሉ ይናገሩበት ያሙት ነበረ። ስለዚህ እመጣለሁ እያለ ራሱ ቃሉን ጠብቆ ያልመጣ ሰው የሚሰብከን ወንጌል ደግሞ እንዴት ታማኝነት ሊኖረው ይችላል ብለው ጳውሎስን በእንደዚህ አይነት መልኩ ያሙት ነበረ። ስለዚህ ጳውሎስ ለእንደዚህ አይነት ሐሜታቸው መልስ ሲሰጣቸው እናያለን። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 16 ጀምረን እስከ 17 ወደታች ስንመለከት ጳውሎስ እዚህ ጋር ለእንደዚህ አይነት ሐሜታቸው መልስ ሲሰጥ እናያለን። ከምዕራፍ 1 ጀምረን እንዳሰሳ እያደረግን ስለሆነ ማለት ነው። ስለዚህ በእናንተ መካከል ወደ መቄዶንያ እንዳልፍ፣ ስለዚህ ጳውሎስ በቆሮንቶስ አድርጎ ወደ መቄዶንያ መሄድ ፈልጓል። ደግሞም ከመቄዶንያ ወደ እናንተ መጥቼ ወደ ይሁዳ በጉዞዬ እንድትረዱኝ፣ ስለዚህ ከመቄዶንያ ተመልሼ ደግሞ ወደ ኢየሩሳሌም ይሁዳ ስሄድ በጉዞዬ ደግሞ እርዳታ እንድታደርጉልኝ ብሎ ሲናገር እናየዋለን። ወደ ቆሮንቶስ ይመጣና ከዛ ደግሞ በይሁዳ ላሉ ለተቸገሩ ሰዎች ደግሞ ስጦታን ይዞ ወደ ይሁዳ መሄድ አስበው ስለነበረ ወደ እናንተ መጣና ወደ ይሁዳ ደግሞ በጉዞዬ ትረዱኛላችሁ ሲል ሲናገር እናየዋለን ማለት ነው። ስለዚህ ምን ይላል እንግዲህ የዛንን ጊዜ ይህን ስናገር ቅሌትን አሳየሆነ ተናገርኩን ማለት ይህንን ነገር መናገሬ ምን አይነት ሰው ነኝ? ውሸታም ሰው ነኝ ወይ ብሎ ሲናገር እናየዋለን ማለት ነው።
ጌታ ኢየሱስ የተባረከ ይሁን። ስለዚህ ወደ እናንተ እመጣለሁ ደግሞ ወደ ይሁዳ እሄዳለሁ ማለቴ ያንን ሳላደርግ በመገኘቴ ውሸታም ሰው ሆኜ እገኛለሁ ወይ ማለቱ ነው። በእኔ ዘንድ አዎን የምለው ነገር አዎን ሆኖ አይገኝም ወይ? እመጣለሁ ማለት እመጣለሁ አይደለም ወይ? አዎ የምለው ነገር አዎ ትክክል አይደለም ወይ ማለት ነው ወይ በእኔ ዘንድ? ስለዚህ እኔ አዎ ካልኩኝ እመጣለሁ ካልኩኝ አልመጣም ማለት ነው ወይ እንደማለት ነው ማለት ነው። ስለዚህ እኔ ጳውሎስ የምናገረውን ነገር አደርጋለሁ፣ ይሄንን ነገር አዎ አደርጋለሁ ወይ ብዬ ማለቴ አልመጣም ማለት ነው ወይ ማለቱ ነው። እዚህ ጋር ደግሞ የአንደበቴ ቃል አይደለም የምለው ደግሞ አይ አላደርገውም የምለውን አደርጋለሁ የምል አይነት በዓለማዊ ልማድ የሚመላለስ ሰው ነኝ ወይ ብሎ ሲናገር እናየዋለን። ስለዚህ ጳውሎስ የሚናገረውን ነገር የማይጠብቅ ሰው አይደለሁም እያለ ይነግራቸዋል። ስለዚህ ጳውሎስ የተናገረውን ነገር የሚጠብቅ እንደሆነ እያስረዳ ነው እዚህ ጋር የምናየው ታሪካዊ ዳሰሳው ላይ ማለት ነው። ስለዚህ ጳውሎስ ምን ይላል? ወደታች ወረድ ብሎ እግዚአብሔር ግን የታመነ ነው። ለምንድን ነው እግዚአብሔር ነው የታመነ ነው ያለው? እኔ ጳውሎስ ሰው ነኝና ለቃሌ የታመንኩ ባልሆንም በተለያየ ምክንያት ብቀርም እግዚአብሔር ግን ለምሰብከው ወንጌል እሱ ነው ተጠያቂ የሚሆነው። ስለዚህ እግዚአብሔር ታማኝ ነው። ለምን? አሁን እናንተ እያማችሁኝ ያላችሁት ምንድን ነው? ጳውሎስ እመጣለሁ ይላል፣ አይመጣም። እጎበኛቸዋለሁ ይላል፣ አይጎበኘንም። አዎ አደርጋለሁ ይላል፣ አዎ የሚለው ነገር አይ እንደማለት ነው ብላችሁ አምታችሁኛል አይደለ? ነገር ግን እኔ የምሰብከው ወንጌል ላይ ታማኝነቱ እኔ ሳልሆን ታማኝ መሆን የሚጠበቅብኝ አለ። እግዚአብሔር ግን የታመነ ነው ሲል እናየዋለን፣ ወረድ ብለን ስንመለከት ማለት ነው። ስለዚህ በጳውሎስ ሕይወት የወንጌሉ ታማኝነት የጳውሎስ ሕይወት ላይ ዲፔንድ የሚሆን አይደለም። የወንጌሉ ታማኝነት እግዚአብሔር ላይ የሚጣል ነገር ይሆናል ማለት ነው። ስለዚህ ጳውሎስ የእኛ ቃል አዎንና አይደለም የሚል አይነት አይደለም። እኛ የሰበክንላችሁ ወንጌል ትክክል ነው ትክክል አይደለም የሚባል ሳይሆን እግዚአብሔር ታማኝነቱን ያሳረፈበት ወንጌል ነው። እንደውም ምን ይላችኋል? በእኛ ማለት በእኔና በስልዋኖስ በጢሞቴዎስም በመካከላችሁ የተሰበከ የእግዚአብሔር ልጅ ኢየሱስ ክርስቶስ አዎንና አይደለም አልነበረም። ስለዚህ ወንጌሉ እኔ እናንተ ጋር መጣው እመጣለሁ ብዬ ቀረውም አልቀረውም አደርጋለሁ አዎ አልኩም ሳላደርግ ብቀርም እኔ ስልዋኖስ ጢሞቴዎስ የሰበክንላችሁ በቆሮንቶስ እያለን የሰበክንላችሁ ወንጌል ግን በኢየሱስ ክርስቶስ ታማኝነት ላይ የተመሰረተ እንጂ በእኛ በአገልጋዮቹ ላይ የተመሰረተ አይደለም እያላቸው እናገኛለን ማለት ነው። ስለዚህ ኢየሱስ ክርስቶስ ግን አዎን ነው። ኢየሱስ ክርስቶስ እነኛ ተስፋ እንደምንሰጣችሁ እንመጣለን ብለን እንደምንቀረው በተለያየ ምክንያት እንደምንዘገየው ሳይሆን ኢየሱስ ክርስቶስ ግን እግዚአብሔር ለሰጠው የተስፋ ቃል ሁሉ የተረጋገጠና የሆነበት የተስፋ ቃሉ አካል የያዘበት በኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ታማኝ ነው። ስለዚህ እኛ በክርስቶስ ኢየሱስ አዎን የሆነውን ወንጌል ነው የምንሰብከው። አዎን የሆነውን ወንጌል ይዘንላችሁ መተናል ሲል እናየዋለን ማለት ነው። ስለዚህ ከወንጌል እኛን አይታችሁ የምትሸሹበት ጉዳይ ሳይሆን ወንጌል የተስፋ ቃል ሁሉ የተፈጸመበት በክርስቶስ ኢየሱስ ላይ ነው። ስለዚህ አዎን የሆነው ወደ አክሽን ወደ ድርጊት ተስፋ የነበረውን ሁሉ ወደ እምነት ወይም ወደ መገለጥ ወደ ሰብስታንስ ያመጣው በክርስቶስ ላይ ነው። ስለዚህ በእኛን አይታችሁ እኛን እመጣለን ብለን እኔ እመጣለሁ ብዬ ስለቀረው እኔን አይታችሁ የምንሰብከውን ወንጌል እንዳትጠራጠሩ፣ ወደኋላ ማፈግፈግ እንዳታደርጉ ብሎ ሲመክራቸው እናያለን ማለት ነው። ስለዚህ ጳውሎስ እነዚህን ሰዎች ይጎበኛቸው ስለነበረ አሁንም ደግሞ እጎበኛቸዋለሁ ብሎ ተስፋ ሰጥቷቸው ነበረ። መጀመሪያ ግን ሲጎበኛቸው በእነሱ ሕይወት አዝኖ ስለተመለሰ ቀጥታ እንደገና ፈጥኖ ደግሞ ወደ እነሱ ሲመለስ አናየው። እመጣለሁ ብሎ ተስፋ ብቻ ሲሰጣቸው ነው የምናየው ማለት ነው። ስለዚህ ጳውሎስ እንደዚህ በመከራ በስጋው ላይ መከራ እየተቀበለ እነሱን እንደዚህ ወንጌል ሰብኳቸው፣ በእነሱ መካከል ግን እንደዚህ አይነት መከፋፈልና የኃጢአት ልምምድ ባየ ጊዜ እመጣለሁ ብሎ ነበረ ሊጎበኛቸው። በዛ ሐዘን ምክንያት ሐዘን እንዳይበዛበት ብሎ ሊጎበኛቸው እንዳልመጣ በዚህ ምዕራፍ ላይ እናያለን ማለት ነው። ስለዚህ በእነሱ ድርጊት በጣም አዝኖ ስለነበረ
እግዚአብሔር ምን አደረገኝ ይላል እዚሁ ምዕራፍ ላይ። በጣም አዝኖባቸው ስለነበረ ሐዘንተኞችን የሚያጽናና እግዚአብሔር አጽናናን ይላል። ስለዚህ ቁጥር 3 ላይ ምዕራፍ 1 ቁጥር 3 ላይ የርኅራኄ አባት የመጽናናት ሁሉ አምላክ የሆነ እርሱ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ያሉትን ሁሉ ማጽናናት እንችላለን። ስለዚህ ጳውሎስ በእንደዚህ አይነት መከራ ውስጥ አልፎ የመሰረታትን ቤተ ክርስቲያን ሄዶ ሲጎበኛቸው አዝኖባቸው ሲመለስ እግዚአብሔር ደግሞ ሐዘንተኞችን የሚያጽናና አምላክ አጽናናኝ ሲል እንመለከተዋለን ማለት ነው። ስለዚህ ጳውሎስ በመከራ እያለ በመከራችን ሁሉ የሚያጽናናን እርሱ ነው አለ። እግዚአብሔርን ምን አለው? በመከራ የሚያጽናናን። ወደታች ወረድ ብላችሁም ስትመለከቱ ምንድን ነው የሚላል? ያድነናል። ደግሞም የሞት ፍርሃት በነፍሳችን የሞት ፍርሃት እስከሚሆን ድረስ ተስፋ ቆርጠን ነበረ። በኤዥያ በነበሩ ጊዜ ሲሰብኩላቸው ወንጌልን ወደ ቆሮንቶስ ሲያመጡ በእንደዚህ አይነት የሞት ፍርሃት ውስጣቸው ነፍሳቸው ዛሬ ትሞቻለች እስከሚል ድረስ ተሰብካቸው ነበረ። ነገር ግን እነዚህን ሰዎች እነ ጳውሎስን ያዳነ ጌታ አጽናናን፣ አዳነን ብሎ ሲናገር እናያለን። ስለዚህ የቆሮንቶስ ሰዎች ጳውሎስን አይቀበሉትም። በአንዳንድ ምክንያቶች አይቀበሉትም ነበረ። ለምንድን ነው የማይቀበሉት? ጳውሎስ ገንዘቡን ሁሉ ለወንጌል ያጣ ሰውና በዛ በታይሙ ላይ ድሃ ስለነበረ ለወንጌል ብሎ ያለውን ሁሉ ስለሰጠ ገንዘብ አልነበረውም። ሌላ የማይቀበሉበት ሪዝን ሁል ጊዜ ጳውሎስን ሲያዩት በመከራና በስደት የሚኖር ሰው ነው። ከአንድ ቦታ ወደ አንድ ቦታ ይሄዳል፣ ከአንድ ቦታ ወደ አንድ ቦታ ይሰደዳል። ሁለተኛ ቆሮንቶስ 7:5 ላይ ሄዳችሁ ስትመለከቱ ወደ መቄዶንያ በመጣን ጊዜ በሁሉ ነገር መከራን ተቀበለን እንጂ ስጋችን እረፍት አልነበረውም ይላል። በውጭም ጸብ ነበረ፣ በውስጥም ደግሞ በፍርሃት ነበረ ብሎ ይናገራል። ስለዚህ ጳውሎስ ሕይወቱን ሲመለከቱት በመከራና በጭንቀት በስደት የተያዘ ነበረ። ስለዚህ ጳውሎስም ሌላኛው የማይቀበሉበት ቆሮንቶሳውያኖች አልንቀበለውም ያሉበት ሪዝን ሲናገር ንግግሩ ማራኪ አልነበረም። ስለዚህ ሁለተኛ ቆሮንቶስ 10:10 ላይ ስትመለከቱ ጳውሎስ ምን አይነት ሰው ነበረ ሲባል መልእክቶቹ ኃይለኛና ከባድ ናቸው። ሰውነቱ ግን ሲታይ ደካማ፣ ደቃቅ፣ ቅጭጭ ያለ ይመስላል። ነገር ግን ንግግሩ የተናቀ ቢሆንም መልእክቱ ግን ኃያል ነው ብለው እንደዚህ አይነት ሰው፣ ቀጫጫ ሰው፣ ድክም ያለ ሰው ሲናገር ምንም የሚስብ ቀልብ የሌለውን ሰው የመቀበል አቅም አጥተው ነበረ በታይሙ። ስለዚህ በእንደዚህ አይነት ምክንያቶች የቆሮንቶስ ሰዎች ጳውሎስን አልተቀበሉትም ነበረ። ነገር ግን አንዳንድ ታላላቅ ሐዋርያ ነን የሚሉ ወደ ቆሮንቶስ መጥተው የንግግር አቢሊቲያቸው በጣም ሰውን የሚማርክ አቤት በቃ አንደበቱ ከተናገረ ያ ሰው ሰዎችን የሚማርኩ አይነት ሰዎች ወደ ቆሮንቶስ ሲመጡ አንዳንድ አይሁዶች ወደ ቆሮንቶስ መጡና በንግግራቸው በጣም ሰውን መማረክ የሚችሉ አይነት ሰዎች ሲመጡ ጳውሎስን ናቁት ማለት ነው። ራሱ የመሰረታትን ቤተ ክርስቲያን እነዚህ ሰዎች ወንጌል ሰብኮ ራሱ መስርቶ ሐዋርያ የሆናቸውን ጳውሎስን ሐዋርያነቱን አንቀበልም እስከሚሉ ድረስ በእንደዚህ አይነት ሁኔታ ደረሱ። ለምን ከተባለ ጳውሎስ ገንዘቡን ሁሉ ያጣ ሰው ነው። እየሰራ የሚያገለግል ሰው ነው። በየቦታ የሚሰደድ ሰው ነው። ንግግሩ አይጥምም። መልእክቱ ብቻ ኃያል የሆነ እንጂ ሰውነቱ የደቀቀ አይነት ሰው ነው። ስለዚህ የጳውሎስን ሐዋርያነት ስልጣን የማይቀበሉ አይነት ሰዎች ሆነዋል። ስለዚህ አንደኛ ቆሮንቶስ 9:1-2 ስትመለከቱ ጳውሎስ ምን አለ? እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ጌታችንን ኢየሱስ ክርስቶስንስ አላየሁትምን? እናንተስ በጌታ ስራዬ አይደላችሁምን? የሐዋርያነቴ ማህተም በጌታ እናንተ ናችሁ ሲል እናያለን። ስለዚህ አንድ ሰው ሐዋርያነቱን ሲያረጋግጥ ጳውሎስ የሐዋርያነቴ ማህተም እናንተ ናችሁ አለ። አንዳንድ ሰው ንብረቱን ይሄ ቤት የኔ ነው ሲል ካርታው ላይ ማህተም ከሌለው፣ የመሬት አስተዳደር ማህተም ከሌለው ባለቤትነት ሊኖረው አይችልም። ለምን? ማህተም ስለሌለው። ጳውሎስም ደግሞ ምን አለ? የሐዋርያነቴ ማህተም እናንተ ናችሁ። ስለዚህ የቆሮንቶስ ሰዎች ላይ ህይወታቸው ላይ ሰርቶ ለእርሱ ሐዋርያነት ማህተም ሆነውታል። ማረጋገጫው ሰዎች ናቸው።
ስለዚህ ለሌሎች ሐዋርያ ባልሆን ለእናንተስ ምንም ቢሆን ሐዋርያ ነኝ ብሎ ሲሞግታቸው እናያለን ማለት ነው ጳውሎስ። ስለዚህ ጳውሎስን በስጋዊ ነገር ለክተውት፣ በአነጋገር ለኩት፣ በሰውነት አቋሙ ለኩት። ስለዚህ ሌሎችን አንደበተ ርህቱ ከሆኑ ሰዎች ጋር ለክተውት ሐዋርያ አይደለም በቃ አንቀበለውም እስከ ማለት ደረሱ። ሰዎች መለካት ያለባቸው ጌታ ኢየሱስ ክርስቶስን ይመስላል ወይ በሚል ነው። ይህ ሰውዬ ሲናገር አይጥመኝም፣ ንግግር አይችልም በሚል ሰዎች ሊለኩ አይችሉም። በፊዚካል አፒራንስ ሰዎች ሊለኩ አይችሉም። ስለዚህ ይህንን ነገር ጳውሎስ ሲያስተምረን እናያለን። በዚሁ በሁለተኛ ቆሮንቶስ 5:12 ላይ ስትመለከቱ ጳውሎስ በመልክ እንጂ በልብ ለማይመኩ፣ ስለዚህ ፊዚካል አፒራንስ እንዲመኩ ያደረጋቸው ሰዎች በቆሮንቶስ ነበሩ። በመልክ የሚመኩ በቃ አቤት ፀጉሩ እንትና፣ አገልጋይ እንትና፣ አለባበሱ እንትኑ፣ ሱፉ ሲያምር፣ አይኑ ሲያምር እያሉ ፊዚካል አፒራንስ እያዩ የሚያወዳድሩ ሰዎች ነበሩ። ስለዚህ በመልክ እንጂ በልብ ለማይመኩ የምትመልሱላቸው መልስ እንዲኖራችሁ በእኛ ልትመኩ ምክንያት እንሰጣችኋለን። በነ ጳውሎስ እንዴት ነው ልንመካ ምክንያት የምናገኘው? በእነርሱ መንፈስ ቅዱስ የቆሮንቶስ ሰዎችን ሕይወት ሲቀይር እናያለን። በነ ጳውሎስ እያለፈ የጸጋ ስጦታን ትምህርትን እያስተማረ የሰዎችን ሕይወት ሲቀይር ስላየን በእኛ ልትመኩ ምክንያትን እንሰጣቸዋለን። ስለዚህ እኛ ግን ራሳችንን የምናመሰግን ሰዎች አይደለንም። ራሳችሁ አመስግኑን፣ እኛ በእናንተ ሕይወት በሰራነው ስራ፣ በሐዋርያነታችን ስልጣን ባደረግነው ነገር ራሳችሁ አመስግኑን ብሎ፣ ስለዚህ እኛ እንድንመሰገን ይሄንን አናደርግም። ራሳችሁ አይታችሁ አመስግኑ ብሎ ሲናገረን ያለን። ስለዚህ ጳውሎስ እኔ ማለት እንዲህ ነኝ፣ እኔ አጋንንት ሳስወጣ፣ እኔ ሳስተምር ምናምን ብሎ አይደለም። ስለዚህ በልብ መመካት ከፈለጋችሁ ግን እኔ የልብ ሰው ነኝና በእኔ በጳውሎስ፣ በጢሞቴዎስ፣ በስልዋኖስ ልትመኩ ትችላላችሁ ብሎ ሲናገር እናያለን ማለት ነው። ወደ ምዕራፍ 3 ስንሄድ ደግሞ ስለ አዲስ ኪዳን አገልግሎት፣ አዲስ ኪዳናዊ አገልግሎት ምን አይነት ሰዎች ናቸው የሚመረጡት ብሎ ይጀምራል። ምን ይላል? እኛ ብቁ ሆነን የተመረጠን ሰዎች አይደለንም ብሎ ሲጀምር እናየዋለን። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 5 ላይ ስትመለከቱ ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችስ እንኳ ልናስብ ራሳችን የበቃን አይደለንም። እርሱም በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ስለዚህ የአዲስ ኪዳን አገልጋይ እግዚአብሔር ራሱ ብቁ አድርጎ የሚልከው ነው እንጂ ብቁ ሆኖ የሚገኝ አይደለም። በጸጋ ብቻ የሚገኝ አገልግሎት ነው የአዲስ ኪዳን። እግዚአብሔር ሲሰጠን፣ አቅሙን ሲሰጠን ማገልገል የምንችለው በዛ ምክንያት ነው ብሎ ሲያስቀምጥ እናየዋለን ማለት ነው። ስለዚህ ሁለተኛ ነገር የሐዋርያነትን ማረጋገጫ ያስፈልገናል ብለው ሲናገሩ ስለነበረ ጳውሎስም ደግሞ በዚህችው ምዕራፍ ላይ የሐዋርያነት ማረጋገጫ ደብዳቤን ካላመጣ ሐዋርያነትን አንቀበልም የሚሉ ብዙ ሰዎች ስለነበሩ ጳውሎስ ምን ይላቸዋል? የአዲስ ኪዳንና የብሉይ ኪዳን አገልግሎትን ልዩነት ፍንትው አድርጎ እዚህ ጋር ይነግራቸዋል። የብሉይ ኪዳን አገልግሎት ፊደል ነው፣ ደግሞ ሕይወትን የሚሰጥ አይደለም፣ ፊደል ይገላል ብሎ ሲነግራቸው እናያለን። ስለዚህ የእኛ የሐዋርያቱ አገልግሎት በመንፈስ የሆነ ለእናንተ ራሱ ሕይወትን የሰጠ አገልግሎት ነው ብሎ ሲናገራቸው እናያለን። ስለዚህ የብሉይ ኪዳን አገልግሎት የተሻረ ነው። አንደኛ የተሻረ ነው። ሁለተኛ ሕይወትን አይሰጥም፣ ይገላል ሲል እናየዋለን። ቁጥር 9 ላይ የኩነኔ አገልግሎት ነው። የአዲስ ኪዳን ሳይሆን የብሉይ ኪዳን አገልግሎት የኩነኔ አገልግሎት ነው እንጂ ጸድቀሃል፣ አልቋል፣ ተፈጽሟል፣ በክርስቶስ የመስቀል ስራ አለቀ የሚል አገልግሎት የለውም። ሁሌ ኮናኝ አገልግሎት ነው። ሁሌ ኃጢአተኛ ነህ የሚል አገልግሎት ነው ብሎ ምዕራፍ 3 ላይ ሲናገር እናየዋለን። የብሉይ ኪዳን አገልግሎት ሁል ጊዜ በየዓመቱ ኃጢአትህን ነው የሚያስታውስ። አንተ ኩነኔ ይገባል፣ አንተ ፍርድ ይገባሃል ብሎ ይናገራል እንጂ ጸድቀሃል የሚል ምንም አይነት አገልግሎት የለውም። ስለዚህ ያ ክብር የነበረው አገልግሎት በሙሴ ፊት ላይ እንኳን የተገለጠ ክብር ነበር። እግዚአብሔር በሲና ተራራ ላይ ክብሩን ገልጦ ነበረ። ስለዚህ ያ የከበረው ነገር እጅግ በሚበልጠው ክብር ተተክቷል ብሎ
ይነግራቸዋል። በቃ ክብሩን አጣ። ለምን? የሚበልጥ ክብር ሲመጣበት ያኛው ክብር እንዳልሆነ ተረጋገጠ። ትንሽዬ ክብር 5 ብርና $100 ሚሊዮን አንድ ላይ ሊወዳደሩ አይችሉም። ስለዚህ የሚበልጥ ክብር መጥቶበት ያንን የብሉይ ኪዳን ክብር ነበረው የምትሉትን አገልግሎት ይህ አዲስ ኪዳኑ አገልግሎት ሸፍኖታል፣ አብቅቶለታል ብሎ ይነግራቸዋል። ምዕራፍ 3 ቁጥር 10 ላይ ያ የከበረ እንኳን ሙሴ ሲያገለግል እሳት ይወርዳል፣ ተራራ ይጨሳል፣ ክብር ነበረ። ነገር ግን አሁን እጅግ በሚበልጠው ክብር ምክንያት ምን ብሏል? በዚህ ነገር ክብሩን አጥቷል አለ። ስለዚህ አሁን ተራራ አይጨስም። በአዲስ ኪዳን ፊዚካል የሆነ ክብር ማየት የሚናፍቁ ሰዎች አሉ። አሁን በአዲስ ኪዳን ተራራ አይጨስም። የሆነ የሚታይ ነገር የሆነ ነበልባል እንደገና ደግሞ መብረቅ ምናምን የሚወርድበት ኪዳን አይደለም። ነገር ግን እጅግ የሚበልጥ ክብር በአዲስ ኪዳን አለ። አሁን ያ በተራራ ላይ ሲጨስ የነበረውን የእግዚአብሔርን ክብር ከሱ የሚበልጥ ክብር ግን አሁን አለ ብሎ ያስረዳቸዋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሌሎቹ ደግሞ ምን ይላሉ? ሐዋርያ ነኝ ካልክ ከኢየሩሳሌም ቤተክርስቲያን የሐዋርያነትን ደብዳቤ ልታመጣ ይገባሃል። እዛ በኢየሩሳሌም ያሉ ሐዋርያት ለአንተ ሐዋርያ ነህ ብለው ደብዳቤ ሰጥተው ሊልኩ ያስፈልጋል። ያለበለዛ የሐዋርያነትን ደብዳቤ አጽፈ ካልመጣ አንቀበልም፣ ሐዋርያነትህን አንቀበልም። ከቤተ ክርስቲያን ከኢየሩሳሌም ቤተ ክርስቲያን የሐዋርያነት ማረጋገጫ ያስፈልጋል፣ ይሄ ግዴታህ ነው ብለው ይናገሩት ነበረ። ስለዚህ ጳውሎስ ራሱ በራሱ ሐዋርያ ነኝ ብሎ በአፉ ተናገረ እንጂ ማረጋገጫ የለህም ይሉት ነበረ። ስለዚህ በዚህ ምክንያት ጳውሎስን ምን አሉት ማለት ነው? ሐሰተኛ ሐዋርያ ነህ ብለው ተናግረውት ነበረ። ስለዚህ እነዛ ከአይሁድ የመጡ ሐዋርያ ነን ብለው ራሳቸውን የሚጠሩ ሰዎች ቆሮንቶስ መጡና እኛ ከኢየሩሳሌም ቤተክርስቲያን ደብዳቤ አለን፣ የሐዋርያነት ማረጋገጫ ደብዳቤ ይዘን የመጣ ነው። ጳውሎስ ደግሞ ራሱን በራሱ ሐዋርያ ያደረገ እንጂ ኢየሩሳሌም ያሉ የበጎ ሐዋርያዎች ደብዳቤን ጽፈው ሐዋርያነትህን አምነንበታል፣ አንተ ሐዋርያ ነህ ብለው ደብዳቤን ስላልሰጡት ሐዋርያ አይደለም፣ እናንተን ደስ እንዲላችሁ ብቻ ደስ የሚያሰኛችሁን እየመረጠ የሚሰብክ አይነት ሰው ነው ብለው ተናግረውት ነበረ። ስለዚህ ሁለተኛ ቆሮንቶስ ምዕራፍ 3 ከ1 እስከ 3 ስትመለከቱ ምን ይላቸዋል? እንደገና ራሳችንን ልናመሰግንን እንጀምራለንን ይላል። ስለዚህ የምስጋና ደብዳቤ ራሴን በራሴ የማመሰግንበት እኔ የተሞገስኩበትን የምስጋና ደብዳቤ እየፈለጋችሁ ነው ማለት ነው ወይ? ስለዚህ እኔ ሐዋርያው ጳውሎስ ማለት እጅግ የምገርም አገልጋይ ነኝ ብዬ ራሴን ያመሰገንኩበትን ደብዳቤ አላመጣም። እንደ ሌሎቹም ደግሞ ሐዋርያንን ብለው እንደመጡት ደግሞ እንደ ሌሎችም ከቤተ ክርስቲያን እንትና ማለት የሚገርም ሐዋርያ ነው፣ እንትና ማለት የሚገርም ዘማሪ ነው፣ እሳት ያወርዳል የሚል አይነት የደብዳቤ እንደዚህ አይነት ደብዳቤ አያስፈልገኝም። ስለዚህ ወደ እናንተ ደብዳቤ እንዲጻፍልኝ ወይ ከእናንተ ደብዳቤ እንዲጻፍልኝ ያስፈልገኝ ይሆንን? እናንተ ራሳችሁ ደግሞ ትጽፉልኝ ይሆናል ወይስ ከሌላ ከኢየሩሳሌም ማጻፍ ያስፈልገኛል? እኔ ግን ልንገራችሁ፣ የሐዋርያነቴ ማረጋገጫ ሰዎች ሁሉ የሚያውቁት ደግሞም የሚያነቡት በልባችንም የተጻፈ መልእክታችን ወይ ደግሞ የደብዳቤ ማረጋገጫ የሆነ መልእክታችን ራሳችሁ ናችሁ። ስለዚህ እኔ ራሴ ወንጌል ሰብኪያችሁ ወደ ጌታ አምጥቻችሁ አስተምሬያችሁ እዚህ የደረሳችሁት እናንተ ለእኔ የሐዋርያነት ማረጋገጫ ማህተም መሆን አትችሉም ወይ ብሎ ሲሞግታቸው እናያለን ማለት ነው። ኢየሱስ ክርስቶስ ጌታ ነው። እናንተ እንደውም እነዚህ ሰዎች የሆነ ወረቀት ላይ በእስክሪብቶ በኢንክ የተጻፈ ሐዋርያነታቸውን የሚያረጋግጥ ደብዳቤ ይዘው መጡ አይደለ? እናንተ እንደውም ለእኔ አለ በልብ ላይ የተጻፋችሁ በወረቀት ሳይሆን በድንጋይ ጽላት ላይም የተቀረጸ ማረጋገጫ ሳትሆኑ እናንተ እንደውም በልብ የተቀረጻችሁ ለእኔ የሐዋርያነቴ ማረጋገጫ በልብ ላይ የተጻፋችሁ በመንፈስ ቅዱስ እስክሪብቶ በሰዎች ልብ ላይ የተጻፋችሁ ማረጋገጫ ራሳችሁ ናችሁ ብሎ ሲናገር እናየዋለን ማለት ነው። ኢየሱስ ክርስቶስ ጌታ ነው።
ጌታ ይባረክ። ይህንን ያህል ካልኩኝ ይበቃል። ቀጣዩን ፓርት ደግሞ ማየትን እንዳትረሱ። ይህን ቪዲዮ ላይክ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ጌታ ኢየሱስ ይባርካችሁ።